አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሁላችሁም ሰላማችሁ ይብዛልኝ። ዛሬ መልእክት ለማስተላለፍ ነው የመጣሁት። ከዚህ በፊት ቻናል ነበረኝና የምር በጣም ነው የተናደድኩት ወላሂ። ከመጀመሪያው እንደቀላል ነበር የከፈትኩትኝ ማለቴ በቃ ዝም ብሎ ሲለምደብረኝ ምናምን የሆነ እደበርበታለሁ ምናምን ብዬ ነበርና በኋላ ላይ ብዙ ሰው ሳገኝ ዩቲዩብ ላይ በጣም ደስ ከሚለው ነገር አንዱ ብዙ ሰው ታፈሩበታላችሁ፣ ከብዙ ሰው ጋር ትገናኝ፣ ከብዙ ሰው ጋር ወዳጅ ትሆኑበታላችሁ እና ከዛ በኋላ ላይ በቃ ያን ነገር ሳይ ለመስራት ጓጓሁኝና እየሰራው እያለ ቻናል ያደገልኝ ሞኔታይዝ ሆነ። ሳንቲም እየቆጠረ ባለበት ሰዓት ሀክ አረጉብኝ ማለት ነው። አላቅም ያው የቅርብ የሚያውቁም ጓደኞቼ ነበሩ ኢሜይሌን እና ደግሞ ሰዓት የሚያስሞላልኝ ነበር። ብቻ ማንኛችሁ እንደሆኑ ስለማላቅ ያው ማንም ላይ መፍረድ አልቻልኩምና የራሴ ስህተት ስለነበረ ማለት ኢሜይሌን ማሳወቅ አልነበረብኝም። በዚህ አጋጣሚ ለሁላችሁም ከጠቀማችሁ ኢሜይላችሁን በቃ ለማንም ማሳወቅ እንደሌለባችሁ ነው ወላሂ። ምክንያቱም ኢሜይላችሁ ከታወቀ እያንዳንዱ አካውንታችሁ ሀክ ይሆናል እና እኔ በቃ ዩቲዩብ፣ ፌስቡክ ብዙ ነገር ነበር ቲክቶክ ሀክ የተደረገብኝ ማለት ነው እና በጣም ነው የሚያስጠላው። ታውቁታላችሁ ዩቲዩበሮች ብዙ ለፍታችሁ ብዙ ደክማችሁ በቃ አንድ ሰብስክራይብ ለመግባት በተለይ መዳም ቤት ሆናችሁ፣ እኔ ደግሞ ያለሁበት ቤት ወላሂ ከነ ሁላ ነጻነት የለውም እና ሰዎቹ ጋር ተፋጥጬ ነው ስልክም እንደዚህ ሳይሲቲዋ ምንድነው መድሬ ምናምን ብቻ ብዙ ጥያቄ ትጠይቃላችሁ እና ብዙ ሰዎች አሉ ምናምን ብቻ እንደዛው ሰርቼ 1000 ሰብስክራይብ ሞልቼ ሰዓትም ሞልቼ ምናምን ሀክ ሲደረግባችሁ የምር በጣም ነው የሚያሳዝነው። የሆነ የለም እና አሁንም ተስፋ አልቆርጥም ብዬ እንደገና ዩቲዩብ ከፍቻለሁ ማለት ነው። በቻላችሁት አቅም አበረታቱኝ፣ አግዙኝ። በፈጣሪ ስም ሁላችሁም አበረታቱኝ ማለት በቃ ኢንሻአላህ እንደዛ ያደረጉብኝን ሰዎች ሁለተኛ መስራት እንደምችል ማሳየት አለብኝና እስኪ በምትችሉት አቅም እናንተም አግዙኝ፣ አበረታቱኝ።